በምድር ላይ ምንም ነገር ይድረስብን አንድ ነገር ግን መረዳት ያለብንና እማንደራደርበት ነገር አለ እንደ ሴት ልጅ አይምሮአችን ውስጣችን ሰላማችን ከማንም ጋር የተያያዘ መሆን የለበትም ከራሳችን ጋርና ከፈጣሪያችን ጋር ነው መሆን ያለበት ይሄንን የምናምን ከሆነ ማናችንም በሰው አንነቀነቅም ማናችንም ከጎናችን ያለው ሰው ደስታችን አይነጥቀው ሄደ መጣ ብሎ የሚጨምርና የሚቀንስ ነገር የለም እርግጠኛ መሆን መቻል አለብን ይሄን ለማድረግ አይምሮአችን ለመረዳት ከራሳችን ጋር ለመሆን ራሳችንን ለማስታረቅ ቁጭ ብለን ከራሳችን ጋር መነመካከርበት ሰዓት የጥሞና ሰዓት ያስፈልገናል እንደ ሴት ልጅ አለዚያ ግን 24 ሰዓታችንን በምን አይነት መንገድ እንደምናሳልፈው ሳንረዳ ሰኞም ማክሰኞም እያልን ቀኑን 7ቱን ቀን ከዛ ደግሞ ወሩን 30 ቀን ከዛ 365 ቀን አመቱን በሙሉ እንዳዘነን እንቀጥላለን ለምን ምንነታችንን ሳናቀ ቁጭ ብለን ከራሳችን ጋር ሳንመካከር ይሄ ነገር አያስደስተኝም ከዚህ ነገር ጋር መውጣት አለብኝ ይሄን ነገር ተበላሽቷል ማረም አለብኝ ይሄ ነገር እንደዚህ ሆኗል ብለን ከራሳችን ጋር ሳንመካከር አንድ ከጎናችን ያለ ሰነፍ ለሰላማችን የማይጠነቀቀው ሰው እንደፈለገ ሲዘውረን እየተዘወርን አመታት ያልፋሉ ታዲያ እነዚህ ሳምንት ወር አመት ያልናቸው እንደቀልድ 5 10 አመት ይሆኑና 20 ይሆንና ከዛው ይበቃውንማ ጊዜው ሄደ እንዴት አድርጌ ከዚህ ውስጥ ወጣለሁ እንላለን ይሄ የሴት ልጅ ህይወት በዚህ መንገድ እንዲቀጥል አይፈቀድም መፍቀድ የለብንም አንድ ቀን አንድ ደቂቃ አንድ ሰዓት ለምን አትሆን የሚያሳዝነንን ነገር ጠልዘን ነው ካጠገባችን ማባረር ያለብን ለምን ክብር ስላለ ለራሳችን